ተረት ተረት የመሰረት አታላዩ ሰው ልጆች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ ልጆች። ዛሬ ያቀረብኩላችሁ ተረት ምን እንደሆነ ታውቃላችሁ? ጎበዞች፣ አታላዩ ሰውን አይደለ? አዎ፣ አታላዩ ሰው ነው። ልጆች፣ አታላይ ማለት ምን ማለት እንደሆነ ታውቃላችሁ? ውድ ልጆች፣ አታላይ ማለት ሰውን እየዋሸ የሆነውን አልሆነን ያልሆነውን ደግሞ ሆነ እያለ የሚዋሽ ማለት ነው። በአንድ የገጠር መንደር ይኖር የነበረ አንድ አታላይ ሰው ነበር። ይህ ሰው በየሄደበት ቦታ ሁሉ ሰዎችን እታለለና እያሸበረበረ እምነት እያጎደለ ማን የለብኝ በማለት ይኖር ነበር። በዚህ ድርጊቱ የተማረሩ የመንደሩ ሰዎች ሁሉም ተሰባስበው እሱን እንዴት ከመንደሩ ማብራር እንዳለባቸው መወያየት ጀመሩ። ሁሉም ሐሳብ እየሰጡ በአንድ ነገር መስማማት ስናቃታቸው ለምን እሱን ጠርተን አንጠይቀውም ብለው አስጠሩት። ይሄ አታላይ ሰውም ተጠርቶ መጣ። ሽማግሌዎቹ አንተ ሰው ምን ብናረግህ ይሻላል? ሁሉንም አስቸገርክ። ስለዚህ ሁላችንም ከዚች መንደር ልናስወጣ ተስማምተናል እና መጥፎ ነገር ውስጥ ሳናስገባህ ከዚህ ለቀህ ሂድ አሉት። አታላዩም ሰው እባካችሁ እኔው ራሴ ለቅጬ ሄዳለሁ፣ ከመሄዴ በፊት ግን አንድ ነገር ብቻ ላስቸግራችሁ ብሎ ጠየቀ። ሸማግሌዎቹና የሰፈሩ ሰዎችም በር ሊጠይቀን ነው ብሎ ማጉረምረም ጀመሩ። አታላዩም ሰውዬ አንዴ ስሙኝ፣ እኔ በር አልጠየቅም፣ ቤቴን አቃጥላችሁ አመዱን በስልቻ ሞልታችሁ እንድትሰጠኝ ብቻ ነው መፈንድገው አላቸው። ሁሉም በደስታ ተስማምተው ቤቱንም አቃጥለው አመዱን በ3 ስልቻ ሞልተው ሰጡት። ይህ አታላዩ ሰውዬም የሰጡትን ይዞ ጉዞ ጀመረ። ብዙ ከተጓዘ በኋላ ስለመሸበት አንድ ቤት አግኝቶ የመሸበት እንግዳ ነኝ አሳድሩኝ አላቸው። እነሱም እሺ ብለው አስገቡት። እሱም 3ቱን ስልቻ ደጃፍ አስቀምጦ ገባ። ባለቤቶቹ ምግብና ቡና ሰጡት እና በልቶ ጠጥቶ ተኛ። እኩለ ሌሊት ተነስቶ ከጤፍ ጎተራ ውስጥ ትንሽ ጤፍ ስርቆ በስልቻው አጠገብ ነስንሶ ተመልሶ ተኛ። ሲነጋ ጧት ተነስቶ ስልቻው አጠገብ ሲደርስ ጩኸቱን ለቀቀው። የመንደሩ ሰዎችም ተደናግተው ሁሉም ተሰበሰቡት። ምን ሆነሃል ብሎም ጠየቁት። እርሱም 3 ስልቻ ጤፍ ይዤ መጥቼ ነበረ፣ ሆኖም ጤፉን በሙሉ ወስደው በአመድ ለወጡብኝ። ይህ እንዴት ሊሆን ይችላል? ይህ የሌቦች ሀገር መሆን አለበት እያለ ጩኸቱን አቀለጠው። የአካባቢው ሰዎችም ተመካክረው እስማቸውን እንዳያጠፋ በመፍራት 3 ስልቻ ጤፍ ሰጡት። ጤፉን ይዞ ወደ ቀድሞ መንደሩ ተመለሰ። የመንደሩ ሰዎች እንዴት ተመለስክ? ጤፉን እንዴት አገኘው? ብለው ጠየቁት። እርሱም አመት በጤፍ የሚቀይሩ ሰዎች አሉ፣ እኔም ይህንን ጉድ ልነግራችሁ ነው ተመልሼ የመጣሁት ብሎ አታለላቸው። እነሱም ቤታቸውን አቃጥለው አመዱን በአህያቸው ጭኖ ወደዛ ቦታ ሲሄዱ እርሱ ደግሞ ላሞቻቸውን ሰብስቦ ሽጦ ለመጥፋት ወደ ገበያ ይዞ እየሄደ እያለ መሽቶበት በጨለማ ጫካ ውስጥ በጅቦት ተበልቶ ሞተ። እነዛ የመንደሩ ሰዎች አመድ ይዞ ገበያ ወጡ ተብሎ የሀገሩ ሰው ሁሉም ሳቀባቸው። እነሱም ተናደው ያንን አታላል ሰውዬ እንገለዋለን እያሉ ወደ ቤታቸው እየተመለሱ እያለ መንገድ ላይ የሱን ልብስ አይተው ሲፈልጉት ጅቦት ሲበሉት አዩ። አዝነውም ከጅቦት ሊያስጥሉት እንደማይችሉ ተረድተው ከብቶቻቸውን መሰብሰብ ጀመሩ። በመጨረሻም ላሞቻቸውን ሰብስበው የማታለል የማጨበርበርና የሰዎችን ቅንነትና እምነትን ማጉደል መጨረሻው መጥፎ መሆኑን እያወሩ ወደ መንደራቸው ተመለሱ ይባላል። ልጆች ተረቴን መልሱ፣ አፌን በዳቦ አብሱ። ከዚህ ተረት የምንማረው ትምህርት የሚከተሉት ናቸው። ሐሰትና ማታለል የሚጠበቅበት መጨረሻ የለውም። የሰው እምነትን ማጉደልና ሰውን መጥላት መጨረሻው አመቺ አይሆንም። ልጆች ተረት ተረት አይደለም፣ በተግባር ነው የሚታወቀው።
አታላዩ ሰው በቃሉ ሰዎችን ተቆጣጠረ። ምንም እውነተኛ ይመስላል እንጂ እምነት የለውም። ተግባሩ የሌባ ነበር። ሰዎችን መናቅ የማይጠቅም ውጤት ይኖረዋል። የመንደሩን ሰው ሁሉ ያስመረረ ሰው ሆኖ ነበር የመጨረሻው ውጤት። በጅብ ተበልቶ ሞተ። ትክክለኛ ዕውቀት የሰው ነፃነትን ይጠብቃል። መንደሩ በሙሉ ሳይገባቸው በቃል ተታልተው ቤታቸውንም በዚህ መልኩ አጠፉ። ዕውቀት አለንና መጠየቅና መገምገም አስፈላጊ ነው። የማሳየት እምነት መጠና ይሁን፣ ልብ ከመሳብ ተጠበቅ። ሰው እንደ ልቡ ነው። ልቡ ጥሩ የሆነ ሰው በቃልና በተግባር የተሟላ ይሆናል። እምነትና ቅንነት የሚያበረክቱ ባህላዊ እሴቶች ናቸው። ሐሰት፣ ማታለል፣ ማጨበርበርና ሰውን መታለል ከቶ ጥቅም የለውም። መጨረሻው የዚህን አይነት ውድቀት ይፈጥራል። እናም ልጆች እንደዚህ አይነት ተረት የምናቀርበው እናንተ በሕይወታችሁ ሁሉ አስተዊ፣ ጎበዝ፣ ብልህና ነገሮችን የምታዩበት መንገድ የተሻለ እንዲሆን ነው። ስለዚህ ልጆች ሌሎች ልጆች ይህ ቪዲዮ እንዲደርሳቸው ለጓደኞቻችሁ ሼር አድርጉ። ልጆች የከታይ አስተማሪ ቪዲዮ እንዲደርሳችሁ እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ዩቲዩብ ቤተሰብ ሁኑ። ሰላም ሁኑ ልጆች። አመሰግናለሁ።